ሰላም እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ይዘንላችሁ የቀረብነው ፊልም ማክስ ስለተባለው አንድ ትንሽ ልጅ በቤተሰቡ ተቀባይነት እንደሌለው ሲሰማው ሲያዝን ብቻውን በጀልባ ተሳፍሮ ወደ አንድ ምስጢራዊ ደሴት የሚያደርገውን አስደናቂ ጉዞ ያሳያል። እዚያ ደሴት ላይ ሲደርስ ግዙፍና አስፈሪ ፍጥረታትን ያገኛል። ነገር ግን በሚገርም ሁኔታ ንጉሳቸው ሆኖ ይሾማል። ይህ ፊልም በአንድ ልጅ እይታ ውስጥ ያለውን ጥልቅ ስሜት፣ የብቸኝነት ዓለምንና የስድራ ቤትን ዋጋ የሚያሳይ እጅግ ልብ የሚነካ ታሪክ ነው። ማክስ በዚህ እንግዳ ዓለም ውስጥ ምን ገጠመው? እስከ መጨረሻ አብረን እንከታተል። መጀመሪያ ግን ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ፊልሙን ከወደዳችሁትም ላይክ በማድረግ እስከ መጨረሻው ተከታተሉኝ። ፊልሙ ሲጀምር ማክስ የተባለ ልጅ እህቱን ወደ ውጭ እንድትወጣና የበረዶ ቤት እንዲሰራ ይነግራታል። ውጭ ወጥተሽ የሰራሁትን የበረዶ ቤት ይልኝ ይላታል። እህቱ ግን ችላ ትለዋለች። በስልክ ከጓደኞቿ ጋር እያወራች ስለነበር ማክስን አሁን ስራ ስላለብኝ ውጭ አልወጣም ትለዋለች። በዚህ መሃል አንድ መኪና ከቤታቸው አጠገብ ይቆማል። በውስጡም የእህቱ ጓደኞች ነበሩበት። መጫወት ይጀምራሉ። ነገር ግን ከነሱ መካከል አንደኛውን ማክስ የሰራውን የበረዶ ቤት ይሰብርበታል። ማክስ ይህንን ሲያይ በጣም አዝኖ ማልቀስ ይጀምራል። ማክስ በመቀጠል እናቱ ጋር ሲሄድ እሷም ስራ በዝቶባት ያገኛታል። ነገር ግን በእናቱ ላይ ተናዶ ስለነበር ጠረጴዛው ላይ ይወጣል። እናቱ ይህንን ስታይ ልጄ ምን እያረክ ነው? ይህ መጥፎ ጠባይ ነው፣ ውረድ ትለዋለች። ማክስ ግን አይታዘዛትም። እሷንም ነክሶ ወደ ውጭ ይሮጣል። አሁን ማክስ እየሮጠ ባህር ዳርቻ ላይ ይደርሳል። ከዚያም አንድ ጀልባ ላይ ይቀመጣል። ነገር ግን በዚህ ሰዓት ወዴት እየሄደ እንደሆነ ማለትም ጀልባ ወዴት እየወሰደችው እንደሆነ ምንም አያውቅም ነበር። ቢሆንም ወደፊት መጓዙን ይቀጥላል። በዚህ መልኩ 2 እና 3 ቀናት ያልፋሉ። በሶስተኛው ቀን ከፊት ለፊቱ አንድ ደሴት ይታያል። ነገር ግን በዚያ ጊዜ ኃይለኛ ማዕበል እንደገና ይነሳል። ማክስ እዛ ደሴት ላይ ለመድረስ በጣም ተቸግሮ የነበረ ቢሆንም በሆነ መንገድ ደሴቱ ላይ ይደርሳል። ጥቂት እንደተጓዘም ከፊቱ እሳት ሲነድና አንዳንድ እንግዳ ፍጥረታትን ያያል። እነሱም በቁጥር በጣም ብዙ ነበሩ። ያንን ቦታም ሰባብረውት ነበር። ማክስ ግን ምንም አልፈራም። ይልቁንም ወደ እነሱ እየሮጠ በመሄድ አብሯቸው ቦታውን ማፍረስ ጀምሯል። በዚህ መሃል እያለ ማክስ ይወድቃል። ነገር ግን ኬሮል የተባለውን ፍጡር ወደ እሱ ቀረብ ብሎ አንተም እኛን መቀላቀል ትችላለህ፣ አብረንም ይህንንም ቦታ ማፍረስ ትችላለህ ይለዋል። በዚህም አብረው ሆነው እንደገና ቦታውን ማፍረስ ይጀምራሉ። በዚህ መሃል ማክስ አንድ ቤት እያፈረሰ ሳለ ትልቁ ፍጡር ወደ ውጭ ይወጣል። ፍጡሩ ሕፃኑን ማክስ ሲያየው ይህንን ቦታ ለምን ታፈርሳለህ ብሎ ይጠይቀዋል። በዚህ ጊዜ ፍጥረታቱ ወደ ማክስ ቀርበው ሁሉም ይከቡታል። እሱ ግን ለማምለጥ ሲል የፈጠራ ታሪክ ይነግራቸዋል። እኔን ማጥፋት ቀላል አይደለም፣ በፍጹም ልታጠፉኝ አትችሉም። እኔን ለማጥፋት ከሞከራችሁ ኃይሌን እጠቀማለሁ። ከዚህ በፊት ከእናንተ የበለጡ ግዙፍ የሆኑ ክፉ ፍጥረታትን አጋጥመውኛል፣ ነገር ግን ጭንቅላታቸውን ከሰውነታቸው በጥሼ ጣልኩት ብሎ የሐሰት ታሪኩን ይነግራቸዋል። እነዚያ ፍጥረታትም አንተ እንዴት ትንሽ ሆነ እንዴት የዚያን ያክል ግዙፍ አደገኛ ፍጥረታትን ጭንቅላታቸውን ለመበጠስ ቻልክ ብለው ይጠይቁታል። ማክስም ኃይል አለኝ ብያለሁ፣ በኋላም እነዛ ፍጥረታት ሳጠፋ እዛ ላይ ንጉሥ ተደርጌ ተሾምኩ ይላቸዋል። ከዚህ በኋላ ከፍጥረታቱ አንዱ ለመሆኑ ቁጣንና ድብርትን የማስወገድ ኃይል አለ? በሰዎች ሕይወት ውስጥ ደስታ እንዲኖር ማድረግ ትችላለህ? ሲል ይጠይቀዋል። ማክስ ይህንን ከሰማ በኋላ አዎ፣ ለምን አይሆንም? የኔ ኃይል ሁሉንም ማድረግ ይችላል። በመንግስቴ ውስጥ ሁሉም ሰው ደስተኛ ነበር። እኔ ንጉሥ በነበርኩበት ጊዜ ማንም የሚያዝን አልነበረም፣ ሁሉም ሰው ይደሰት ነበር ይላቸዋል። የማክስን ታሪክ የሰሙ ፍጥረታት በንግግሩ ተሸውደው ንጉሳቸው ያደርጉታል። አሁን ማክስን ጨምሮ ሁሉም እየሮጡ ይጫወቱና ይደሰቱ ነበር። እየተጫወቱ ወደ ደሴቱ ዳርቻ ይመጣሉ። እዚያውም ሰፊ ባህር ብቻ ይታይ ነበር። ፍጥረታቱ ማክስ ወደ ህይወታቸው በመምጣቱ በጣም ደስተኞች ነበሩ። እሱ ግን በተለይ ከኬሮል ጋር በጣም ይቀራረብ ነበር። እርስ በርስ እየተሯሯጡና እየተያያዙ ሲጫወቱ ማክስ ከሁሉም ታናሽ ሆኖ ይጨነቃል። ነገር ግን የኬሮል እህት አይተው ወደ እሱ ትቀርባለች። ከዚያም ማውራት ይጀምራሉ። በነጋታው ኬሮል መንግስቱን ሊያሳየው ማክስን ይዞት ይወጣል። ለረጅም ሰዓታት ከተጓዙ በኋላ ወደ አንድ በረሃ ይደርሳሉ። በዚህ መሃል አንድ ግዙፍ ፍጡር ይታያል። ማክስ ፍጡሩን ሲያየው በጣም ይደነግጣል። ኬሮል ግን ይህ አደገኛ ፍጡር ሳይሆን ውሻ ብቻ እንደሆነ ይነግረዋል። አሁን ድንጋያማ የሆኑ ቦታዎችን በማለፍ ወደ አንድ ስፍራ ይደርሳሉ። ኬሮል አንድ ካርታ እያሳየው እኛ እንደዚህ ያለ ዓለምን ልንሰራ ነበር ይለዋል። ማክስም እራሱ ከካርታው ላይ ቀና አድርጎ ሲመለከት ያ መንግስት በጣም የሚያምር ሆኖ ያገኘዋል። ለኬሮልም የምትሰሩት መንግስት እጅግ ያምራል ይለዋል። ኬሮል በበኩሉ የሚያምር ቢሆንም ምናልባት ፈጽሞ ሊሰራ አይችልም፣ እንደዚህ ያለ መንግስት ልንሰራ አንችልም ሲል ይመልስለታል። ማክስ ግን ይህንን ሰምቶ ለምን አይሆንም? እንደዚህ አይነት መንግስት እንሰራለን።
ለዚህም ግንብ መገንባት አለብን ይለዋል። አሁን ሁላቸው በአንድ ቦታ ይሰበሰባሉ። እዚህ ላይ ማክስ እቅዱን ይነግራቸዋል። ከዚያም ትላልቅ አለቶችን በመስበር ድንጋዮች በአንድ ቦታ መሰብሰብ ይጀምራሉ። በካርታው ላይ እንዳለው ቦታውን ለማጽዳት በአቅራቢያው ያሉትን አለቶች በሙሉ ይሰብራሉ። ማክስም ይመራቸው ነበር። ጠንክረው በመስራታቸውም ግንባቸው እስከ ምሽት ድረስ ዝግጁ ይሆናል። ማክስና ኬሮል የልፋታቸው ውጤት የሆነውን ይህንን ግንብ ሲያዩ በስሜት ይነካሉ። ለዚህም ነበር እርስ በርስ የተቃቀፉት። በዚህ መሃል የኬሮል እህት ትመጣና በበረሃ ውስጥ መጫወት ይጀምራሉ። እሷ በዚያ የሚበሩት ወፎች ላይ ድንጋይ ትወረውራለች። ማክስ ወፎቹ የሞቱ መስሎት በጣም ይደነግጣል። ነገር ግን የኬሮል እህት ወፎችን አስነስታ እነሱም እኮ ጓደኞቻችን ናቸው ስትል ለማክስ ትነግሯለች። ማክስም ለምን ወደ ግንባችን አብረን አንወስዳቸውም ይላል። ከዚያ በኋላ ማክስ ተመልሶ በመምጣት ኬሮልን በእነዚያ ወፎች አስገርሞ ያገናኘዋል። ኬሮል ግን ከመደሰት ይልቅ በጣም ተቆጥቶ ይህ የእኛ ግንብ እንደሆነና እነሱ ደግሞ ወፎች መሆናቸው ሁሉም ያውቃል፣ ስለዚህ እዚህ ከእኛ ጋር መኖር አይችሉም ይላል። በጣም ተናዶም ከዚያ ጥሏቸው ይሄዳል። አሁን በባህሩ ዳርቻ አጠገብ ብቻውን ተቀምጦ ነበር። ከጥቂት ጊዜ በኋላ ማክስ ሲፈልገው እዛ ይደርሳል። ማክስም ምን ሆንክ ደህና ነህ ብሎ ይጠይቀዋል። ኬሮልም ለምን እንደሆነ አላቅም ግን ትንሽ ተጨንቄያለሁ ብሎ ይመልሳል። በዚህ ሰዓት ማክስ ሁሉንም ለማስደሰት ብሎ አንድ ጨዋታ ያቅዳል። ጨዋታው እርስ በርስ በድንጋይ የሚጠቃቁ ሁለት ቡድኖች የሚኖሩበት ነበር። ጨዋታው ሲጀመር ሁሉም ወዲና ወዲያ መሮጥ ይጀምራሉ። ጨዋታውን በጣም እየተደሰቱበት ነበር። ነገር ግን በዚህ መሃል ኬሮልና እህቱ ይጣላሉ። ያጣላቸው ምክንያት የኬሮል እህት በስህተት እግሯን ኬሮል ፊት ትጭነዋለች። ይህንን ያደረገችው ፈልጋ ሳይሆን እየተጫወቱ ሳለ በአጋጣሚ ነበር። እሱ ግን እህቱን አብደሻል እንዴ? ለምንድነው እንዲህ ያለ የማይረባ ነገር የምታረጊው ብሎ ይወቅሳታል። እህቱን በጣም አዝና ትታቸው ትሄዳለች። ነገር ግን ወዴት እንደሄደች ማንም ያውቅ አልነበረም። ስለሆነም ማክስ ባለው ኃይል ተጠቅሞ የኬሮልን እህት በተቻለ ፍጥነት እንዲፈልጓት ይጠይቁታል። ማክስ ግን ምንም አይነት ኃይል ስለሌለውና ያኔም ለማምለጥ ሲል ብቻ ስለዋሸ እዚህ ላይ ምንም ማድረግ እንደማይችል ግልጽ ነው። በሚቀጥለው ትዕይንት ማክስ ንጉስ ሆኖ ሳለ እነሱን እንኳን ማስደሰት ባለመቻሉ በጣም አዝኖ ይታያል። ለብቻው ሆኖ በሐዘን ላይ ይንከራተት ጀመር። በዚህ መሃል ከሐዘኑ አቋርጦ ግንቡን ለማየት ይሄዳል። ከጥቂት ጊዜ በኋላ ከግንቡ ሲወጣ ትልቁን ማለትም ዋናውን ፍጡር ያገኘዋል። እሱም አንተ ንጉስ እንዳልሆንክና በዚያን ቀን እንደዋሻ ያውቃለሁ። አንተ ተራ ልጅ ብቻ ነህ። አሁን ግን እባክህ እኔን ታዘዝ ይለዋል። ነጩ ፍጡር እየቀጠለ አንተ ንጉስ በመሆንህ ኬሮል ደስተኛ ስለሆነ ይህንን እውነት በፍጹም እንዳያውቅ ማድረግ አለብህ ይለዋል። በነጋታው ማክስ ግንቡን እያፈረሰ የራሱን የተለየ ክፍል ይሰራ ነበር። በዚህ መሃል ኬሮል እዚያ ይደርሳል። ማክስም ምን እያደረገ እንደሆነ ይጠይቀዋል። እሱም እኔ ንጉስ ነኝ፣ ንጉስ ደግሞ የተለየ ክፍል ሊኖረው ይገባል፣ እዚህ የራሴ የሚሆን የተለየ ክፍል እየሰራው ነው ብሎ ይመልስለታል። ኬሮል ይህንን ሲሰማ በጣም ተናዶ የግንቡን ግድግዳ በቦክስ በመምታት ይበሳሳዋል። በመቀጠልም ኬሮል ማክስን እኛ አብረን መኖር እንችላለን ይለዋል። አሁን በሌሊቱ ሁሉም በሰላም ተኝተው እያለ የኬሮልን የጩኸት ድምፅ ይሰማሉ። እየሮጡ እዛ ሲደርሱም እሳት ይነድ ነበር። ኬሮልም ንጉሳችን እኛን ማስደሰት አልቻለም፣ እህቴም ጥላን ሄዳለች ይላል። ከዚያም በቁጣ ወደ ማክስ ይቀርባል። ነገር ግን የእነሱ አዛዥ የሆነው ዋናውን ፍጡር ያስቆመውና ዛሬ አንድ እውነት ልነግራችሁ ነው። እሱም ማክስ ንጉስ አይደለም፣ እሱ ልክ እንደኛ ምንም አይነት ኃይል የሌለው ተራ ፍጡር ነው ይላቸዋል። በዚህ ምክንያት ኬሮል ማክስን ለማባረር ከኋላው መሮጥ ይጀምራል። ማክስ ራሱን ለማዳን ከግንቡ ወጥቶ ወደ ጫካው ይሮጣል። ማክስ በጫካ ውስጥ እየሮጠ ሳለ የኬሮልን እህት ያገኛታል። እሷም የማክስ ህይወት አደጋ ላይ መሆኑን ትረዳለች። ማክስን አስነስታ በአፏ ውስጥ ደብቀዋለች። በኋላም ኬሮል ወደ እሷ መጥቶ ማክስን አይተሸዋል ሲል ይጠይቃታል። እህቱም አይ አላየሁትም ስትል ትመልስለታለች። እሱ ጥሏቸው ሲሄድ ግን ማክስን ከአፏ ውስጥ ታወጣዋለች። አሁን ማክስ በስሜት ተነክቶ ወደ ቤቱ ለመመለስ ይወስናል። በነጋታውም ማክስ እየሮጠ ወደ ግንቡ አቅራቢያ በመምጣት ኬሮልን መፈለግ ይጀምራል። ማክስ ዛሬ አካባቢውን ጥሎ የሚሄድ ስለሆነ ወደ ውስጥ ገብቶ ጓደኛው ኬሮልን ማግኘት ይፈልጋል። ነገር ግን የሰሩት ግንብ ፈርሶ ነበር ያገኘው። በመጨረሻም ኬሮል ከዋናው ፍጡር ጋር በአንድ አለት ላይ ተቀምጦ ያገኘዋል። ኬሮል በጣም አዝኖ እንደነበር ከፊቱ ይታይ ነበር። ማክስ ወደ ኬሮል ሲጠጋም ዋናው ወይም አዛዡ ፍጡር ትቷቸው ይሄዳል። አሁን ሁለቱ በዝምታ ተቀምጠዋል። ማክስም ለኬሮል ወደ ቤቱ መመለስ እንዳለበት ይነግረዋል። በተጨማሪም አዎ እኔ በእውነት ንጉሳችሁ አይደለሁም፣ ስለ እነሱ የነገርኳችሁ አደገኛ ፍጥረታትም አላጠፋውም፣ ስሜ ማክስ ይባላል፣ እኔ ተራ ልጅ ነኝ ይለዋል። ኬሮል ይህንን ማክስ ከተናገረው በኋላ በጣም ልቡ ይሰባበራል። ጥሎት መሄድም ይፈልጋል።
በሌላ በኩል ደግሞ ዋናው ፍጡር ጀልባውን ወደ ዳርቻው ያመጣታል። ሌሎቹ ፍጥረታትም ማክስን ለመሰናበት እዚያ ተገኝተው ነበር። ማክስም ቀስ በቀስ የቤተሰባቸው አባል ሆኖ ስለነበር ሁሉም በሱ መሄድ አዝነው በስሜት ተነክተው ነበር። ኬሮል ግን ውስጥ ተቀምጦ ጓደኛውን ማክስን እያሰበ ማልቀስ ይጀምራል። ማክስ ጓደኛው ሆኖ ሳለ እንኳን በሱ ላይ ጥቃት በመሰንዘሩ ከፍተኛ መጸጸት ይሰማዋል። እኔስ ተሰርቻለሁ ይላል። ከዚያ በኋላም ኬሮል ምናልባት ከዚህ በኋላ ጨርሶ ላያየው ስለሚችል ለማክስ የመጨረሻ ስንብት ለማድረግ እየሮጠ ይሄዳል። አሁን ጀልባዋን ወደ ውሃ ውስጥ እያስገቧት ነበር። ማክስም ከኬሮል ጋር በጣም ተሳስሮ ስለነበር እሱን እያየ ያዝን ነበር። ከዚያም ጀልባዋ መጓዝ ጀምራለች። ማክስ ኬሮል ወደ እሱ እየመጣ መሆኑን ያያል። ኬሮልም እያለቀሰ ለማክስ ስንብት ለማድረግ ወደ ውሃ ውስጥ ይገባል። ኋላም ለማክስ ስንብት የፉጨት ድምፅ ማሰማት ይጀምራሉ። ማክስም ድምፁን ሲሰማ መልሶ ያፏጫል። ቀስ በቀስ ጀልባዋ በጣም ራቀች። እሱም እናቱን ናፍቆ ስለነበር እሷን ለማግኘት በጣም ጓጉቷል። ማክስ ከጀልባዋ ከወረደ በኋላ በፍጥነት ወደ ቤቱ ይሮጣል። ነገር ግን ወደ ውስጥ ሲገባ ጸጥታ ነበር። ማክስ እናቱን ፍለጋ ወደፊት መጓዙ ይቀጥላል። በኋላ ግን ድንገት እናቱ ትመጣና ማክስን አቅፋ ታለቅሳለች። በሚቀጥለው ትዕይንት ማክስ ምግብ ሲበላ እናቱ በአቅራቢያው ተቀምጣ በደስታ ስትመለከተው ይታያል። እዚህ ላይ አንድ ነገር ልንገራችሁ። ማክስ ያያቸው ደሴቱ፣ ፍጥረታቱና ግንቡ በእውነት የነበሩ ሳይሆን የማክስ ቅዠትና በምናብ ብቻ የተፈጠሩ ነበሩ። ፊልሙም በዚህ ይጠናቀቃል። ስለተከታተላችሁኝ አመሰግናለሁ። በቀጣይ እንደዚህ አይነት ሌላ ፊልም ይዘን እስክንመጣ ቻናላችንን ሰብስክራይብ ማድረግ አትርሱ።